الحمد لله والصلاة والسلام على رسول الله وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. أسباب الطلاق إلى لزاري وخطبة بمحل لا تلقى أسقبتن እንጂ ከትዳር ጋር በተያያዘ የጀመርነው ርዕስ እንዳላለቀም ተናግሬያለሁ። አላለቀም። ዛሬ የሚያነሳው ከጦላቅ ጋር በተያያዘ ነው። እንደ ጠቅላላ ዕውቀት ማወቅ ያለብን ነገር ስለሆነ ነው። ፍቺ ጨርሶ መጥፋት አይችልም፣ ይኖራል፣ ግን እንዲቀንስ ማድረግ ይቻላል ብሎ ያምናል ማለት ነው ኢስላም። ፍቺ የሚባል የማይኖር ቢሆን ሸርዕ አድርጎ አያስቀምጠውም ነበር። ፍቺ ይኖራል፣ ግን በቀላሉ በትንሹም በትልቁም መፈጸም የሌለበት ነገር ነው። ከዛ በፊት ከፍቺው በፊት ጥንቃቄ እንድናደርግም አዞናል። አንድ ሰው ከማግባቱ በፊት ከማግባቷ በፊት የምታደርገው ዝግጅት ያ ጥንቃቄ ትዳሩ እንዳይፈርስ የሚያደርግ ስለሆነ ነው። ተዘጋጅቶ የሚግባበት ሳይዘጋጅም ከገቡበት በኋላ የመፍረሱ ጉዳይ ግን ሊታሰብበት ይገባል ነው። ዛሬ ላይ ኢንቲሻረ ጦላቅ በብዛት ይታያል። ያው እንደ ሰርጉ አንጠራ የሆነ ነው እንጂ የሚፋቱ ሰዎች ብዙ ናቸው። እገሊት ፈታች ይባላል፣ እገሌ ሚስት የለውም፣ ሶስተኛው ነው አራተኛዋ ነው ሲባል ፍቺ አለ ማለትን ያሳያል። ለምን መጣ የሚል ነው፣ ምክንያቱ ምንድነው የሚለውን ነው በዚህ ላይ የሚዳስሰው። የምንችለውን ያህል ዛሬ እንሄዳለን። ፍቺ መብዛት ህዝቡ ውስጥ የሆነ ችግር እንዳለ ያሳያል። ይሄ ነገር ደግሞ ለዚህ የሚመለከታቸው አካሎች አስታራቂ የአገር ሽማግሌ ዑለማዎች ወደ ህዝቡ አውርደው ሊያስተምሩት የሚገባ ትምህርት አለ ማለት ነው። ይሄ ትምህርት ገና ላላገባችሁትም ይጠቅማል፣ አሁን ትዳር ላይ ላልነውም ይበጀናል። በትንሹ በትልቁ ዝም ብሎ ፈታሁሽ ወደሚለው ወደ መለያየት ሊያደርሰን እንዳይገባ ልንጠነቀቅበት ይገባልና ያስፈልጋል። ለጦላቅ ብዙ ምክንያቶች ሊኖሩት ይችላሉ። ከዛ ውስጥ ምናልባት አንዳንዴ ምክንያቱ የሚሆነው ራሱ ባል ሊሆን ይችላል። ፈትቼሻለሁ ብሎ ትዳሩን እንዲያፈርስ የሚያደርገው ችግሩ የመጣው ከባል ሊሆን ይችላል። አንዳንዴም ከሚስት በኩልም ሊሆን ይችላል የመጣው። ፈታሁ የሚለው እሱ ቢሆንም ፍታኝ ወይም ፈታሁሽ እንዲላት ያደረገችው እሷም ልትሆን ትችላለች። አንዳንድ ጊዜ ከጎን ከሌላ ሰዎችም ይመጣል። በተለይ ከቤተሰብ በእናቱ በኩል በእናቷ በኩል በቅርብ ሰውም ትዳሩ እንዲፈርስ ሊያደርግ ይችላል። አሁን እቺን ትዳር ሚስት ብለህ ትለዋለች፣ የገዛ እናቱ መታ ለዚህ ባል ብለሽ ትኖሪያለሽ ትላለች፣ እሷንም መታ። ዞሮ ትዳሩ እንዲፈርስ ከሚያደርጉት ምክንያቶች ከዛም ይሁን ከዚህ ምክንያቶች ከያቅጣጫው ሊመጡ ይችላሉና ያንን ነው ማወቅ ያለብን የሚል ነው። የአላህ መልእክተኛ እንዲህ አይነትን ተግባር ደግሞ እጅግ አውግዘውታል። ለዓነ አላህ ላዕና ያወርድበት ብለው ተራግመዋል። መን ኸበበ ምርአተን አላ ዘውጅሃ ሚስትን በባሏ ላይ የሚያስኮበልን ማለት ልቡን ምት የሚያሸፍት አንዱ ጎረምሳ መጥቶ ሌላ አግባሽ ፍቺው የሚልም እኮ አለ። እናትና ሚስት ባልና ቤተሰብ ብቻም ሳይሆን እነሱ ስለጠሉት እሷም እንድጠላው የሚያደርጉ እነሱ ስለጠሏት ባሏም እንዲጠላት የሚያደርጉ ቤተሰቦችም አሉ። ምን አገባህ አንተ? ቤተሰብ የሆናችሁ ለሱ ከተመቸችው ለሷ ከተመቻት ለነሱ ተውላቸው ይሄን ቤት። ስለዚህ በእንደዚህ ምክንያትም የሚመጣ ይኖራል። አላኩል ሐል ፍቺዎች በብዙ አቅጣጫ ሊመጡ እንደሚችሉ ነው። ይሄንን ነገር በዚህ ጉዳይ ላይ ያሉ ሰዎች ምክንያቶችን ተናግረዋል ይላል። አሁን ወደ ፍርድ ቤት አካባቢ የሸሪዓ ፍርድ ቤት የሚሆን መደበኛ ፍርድ ቤት ጋር ቢኬድ በርካታ ኬዞች እየመጡ የሚገኙት የሚያስተናግዱት ከትዳር ጋር የተያያዘ ነው። የፍቺ ጥያቄዎች ይመጣሉ። ለማጋባት እነሱን አይጠሩም። ሊፋቱ ሲሉ ግን መጨረሻ ላይ እዛ ስለሚሄዱ በብዛት ኬዝ የሚያገኙት የፍቺ ጉዳይ ነው። እያንዳንዱን የፍቺ ጉዳይ ሲያዩት ግን ምን እንደሆነ ለኛ ነግረውናል ማለት ነው። የብዙዎቹ ላይ ለፍቺ ምክንያት ያደረጋቸው ነገር ምንድነው ብለው ሲያጠኑ ካገኙት ውስጥ አንዳንዶቹ ምክንያቶች ተቅሲሩ አህሊ ዘውጃ ነው ይላል። ባል ሲመጣ ዝም ብሎ መስጠት፣ ጀርባውን ሳያጠኑ ምን አይነት ሰው ነው የሚለውን ሳያዩ ይሰጡና ከተጋቡ በኋላ ምስጢር ሲወጣ የማይሆን ሆኖ ይገኝና ይፈርሳል። ስለዚህ ይሄንንም በተመለከተ መጀመሪያ ላይ ስንማረው የነበረውን ትምህርት አይታችኋል። አንድ ሰው ሊያገባ ሲፈልግ የሚያገባትን ሴት መምረጥ አለበት።
እሷም የምታገባውን ወንድ ማወቅ አለባት። ዝም ብሎ በደፈናው የሆነ ነገር ነገ አብረው ሲኖሩ አብረው የማያኖር ችግር ሊኖር ይችላልና ይፈርሳል። አንዱ ችግር የነበረው የሚመጣው ከቤተሰብ ከሴት ቤተሰብ በኩል የወንዱን ማንነት ሳያጠኑ እየገቡ ነው። ወኪትማኑ አህሊ ዘውጃ በሴት በኩልም ቤተሰብ ይደብቃል። ልጃችን አውቀህ ግባባት እንዲህ ችግር አለባት በዲኗ በኩል በአኽላቋ በአካሏም ያሉትን ምስጢሮች ሳይናገሩ ትዳር ውስጥ ከገቡ በኋላ እነዛ ሁለት ጥንዶች ሲገናኙ ይሄ ችግር ካለብሽማ ይሄ ችግር ካለብህማ አብሬህ መኖር አልቀጥልም ይልና ትዳሩ እንዲፈርስ ያደርገዋል። ኢስላም እንዳይፈርስ ጦላቅ እንዳይኖር ይፈልጋል ማለት መጀመሪያ ጥንቃቄ ያደርጋል ማለት ነው። የማይሆን ሆኖ ሲገኝ መፋታት ግድ ነው። ታዲያ ምን ሲደረጉ አይኖሩም። ግን እንዳይሆን መጀመሪያ ጥንቃቄ ያስፈልጋል። ምክር የተሰጠው ሰው ራሱ እውነተኛ መናገርም አለመቻሉም ሌላ ጉዳይ ሆኗል። ጎረቤት ናችሁ፣ ቤተሰብ ናችሁ፣ ያችን ልጅ ታውቃታለህ፣ ላገባት ፈልጌ ነበር ብሎ ሲያማክረው ዝም ብሎ እንዲገባበት ይገፋፋዋል። ያለውን ነውር ሳይናገር ይሄ ገሽ ነው የሚባለው። ያለባትን ነውር ያለበትን ችግር መናገር ሐሜት መሆን የለበትም። ሐሜትም አይደለም፣ እንዳውም መደበቅህ ግን ነውር ነው፣ ኸያና ነው የሚባለው። ለዚህ ማስረጃ ፋጡማ ቢንቱ ቀይስ የምትባል ሷሃቢያ ከባሏ ተፋታች። ፍች ድሮም አለ ማለት ነው። የግድ ሲሆን መኖሩ አይቀርም። ግን ዝም ብሎ አይብዛ ነው እንጂ ዛሬም ነገም ተጥሊቃት ሊበዛ አይገባውም ለማለት ነው። ከተፋታች በኋላ ኢዳዋን እንደጨረሰች ለባል ዝግጁ በምትሆንበት ሰዓት የሚጠይቋት ወንዶች መጡ። ከጠየቋት ውስጥ ሙዓዊያ ኢብኑ አቢ ሱፊያን እና አቡ ጁሃይም የሚባሉ ሁለቱም ትልልቅ ሰዎች ታዋቂዎች ናቸው። ለሷ ተቸግራለች ማለት ነው። ማንን መምረጥ እንዳለባት አንዱን ነው የምታገባው። ለማንኛውም ሐሳቡን ለመልእክተኛው ልናገር ብላ ለነብዩ ሄዳ ተናገረች። ልብ በሉ፣ ምክር ስትጠየቁ መናገር አለባችሁ። አቡ ሙዓዊያ አቡ ሱፊያንና አቡ ጁሃይም ጠይቀውኛል፣ ማንን ባገባይሽ ይመክሩኛል ስትላቸው ሙዓዊያ ደሃ ነው፣ ምንም የለውም፣ ከገባሽም አምነሽበት ግቢ። አቡ ጁሃይም ከሆነ ተትካሻው ላይ ዱላው አይነሳም፣ ጧት ማታ ተደባዳቢ ነው። ይሄንንም አምነሽበት ግቡ። እያሙት ሳይሆን ለሷ ነሲሃ እየሰጧት ነው። እንደኔ ግን ሁለቱም ይቅርብሽና ኡሳማ ኢብኑ ዘይድን አግቢው አሏት። እነሱ ከሁለቱ የትኛውን ልምረጥ ነው እንጂ ያለችው ሌላ ሰው በልቧም የለምና ቀራለኝ ደበቅ ጠላሁት አለች። ግደለሽም እሱን አግቢ ያሉኝ እሺ ብዬ አገባሁ። አልহামዱሊላህ ያማረ ሆናሉ። አያችሁ ፍቺ የሚባለው ነገር ከዛ በኋላ አልመጣም። ምርጫ ምክር ስትጠየቁ እውነታ እንደዚህ ነገሮች በመደበቃቸው ምክንያት ነገ ጧት የሚወጡ ምስጢሮች ያ ቤት እንዲፈርስ ነው የሚያደርገው። ስለዚህ ዛሬ ነገ እንዳይፈርስ ዛሬ እውነታውን ተነጋግሮ እዚህ እንዲቆይ በማድረግ ስለዚህ አንዳንድ ችግሮች የተደበቁ ምስጢሮች እየወጡ ነው ማለት ነው ትዳር እየፈረሰ ያለው። ሁለተኛው ምክንያት አደሙል ከፋአ ነው። ጋብቻ ሲመሰረት ተመጣጣኝ መሆን አለባቸው በሁሉ ነገራቸው። በመሃላቸው ሰፊ ርቀት ካለ አይዘልቅም ያ ነገር። ምናልባት ከታች ያለው ላይ ያለው ሊፈልገው ቢችልም ላይ ያለው አትመጥነኝም በማለት ትዳሩን ሊያፈርስ ይችላልና ይሄም ሌላኛው ችግር እንደሆነ እዛ አካባቢ ላይ ያሉ ሰዎች ትዳር እንዲፈርስ የሴቶች ወይም የወንዶች ጥያቄ በእነዚህ ምክንያት የመጣ እንደሆነ እየተናገሩ ነው ማለት ነው። ፊዲኒ ወልአኽላቅ ወልመካነት አልኢጅቲማኢያ አህያናን አንዳንድ ጊዜ እሷ ሙተደይን ትሆናለች፣ ከሱ ጋር የማይመጥን ጠንቃቃ ትልቅ ድነኛ ትሆናለች። እሱ ደግሞ በዛ ዓለም የለም፣ በዛ ጉልበቱን ተጠቅሞ ከዲኗም ወደ ኋላ ሊመልሳት ይፈልግና ይቺ ሴት አትኖርም ከሱ ጋር። ብትኖርም ደግሞ የላይላውን ኑሮ ነው የሚኖሩትና ትዳሩ እየቆየ ወደ መፍረስ ይወስደዋል። ወይ በተቃራኒ ይሆናል። እሱ ማሻአላህ ሙተደይን ይሆናል፣ የመስጂድ ሰው ዲነኛ ይሆናል። እሷ ደግሞ ጣጣ የላትም፣ ቤት ውስጥ ፊልም ነው፣ ስትወጣ ራቁቷን ነው። በዲኖቹ ጉዳይ ምንም ከሱ ጋር የማይሄድ ይኖራል። ቢመክራት እምቢ ትላለች። ከዚች ጋር እንዴ ልኑር ይልና ይፋታል። ስለዚህ ከፋአ ያስፈልጋል ማለት እኩል አቻ የሚለው ነገር እንደ እስላም ትዳር እንዳይፈርስ በጣም የተራራቀ በመሃል ልዩነት ሊኖር አይገባም። ፈዝፈር ቢዛቲ ዲኒ ተሪበት የዳክ ባሉበት አንደበታቸው ኢዛ ጃአኩም ኢለይኩም መን ተርዶውነ ዲነሁ ኹሉቀሁ ብለዋል። ከዲኑም በኩል ከአኽላቁም የሚመቻችሁ ሰው ከመጣ ለልጃችሁ ዘውጁሁ ስጡት ብለዋል። ወኢላ ተኩን ፊል አርዲ ፈሳዱን
ፊል አርድ ፊትነቱን ወፈሳዱን አሪድ ያማይሆን ከሆነ ብዙ አደጋ ይመጣል ይላል። እንደ ኢኮኖሚም እንደዛው ነው። እንደ ምሁርነትም እሷ የተማረች ከሆነች እሱ ያልተማረ፣ እሱ ሀብታም ከሆነች እሱ ደሃ ከሆነም አለመመጣጠን ይመጣል። ይሄ ነገር እየዋለ እያደረ ትዳር ወደ ማፍረስ ያመጣልና ይሄም ሌላኛው ችግር ሆኖ ተገኝቷል ይላሉ። ስለዚህ ጋብቻ ከሆነ በኋላ አይፍረስ ሳይሆን መጀመሪያ ከመጀመሩ በፊት እንዳይፈርስ ተደርጎ መመስረት አለበት። እነዚህን ነገሮች እኩል ብሎ መግባትም የለበትም ማለት ነው። አንድ ሴት ባል ሲመጣላት በፍጹም የማይመጥናት ከሆነ ከሷ ጋር የማይሄድ አቻዋ የማይሆን ከፍ ያለ ከሆነ በአቅሙ በምኑም ከሱ ባታገባው ይሻላል። እሱም እንደዛው ነው። ለዛሬው እሺ መባባላቸው ዘለቃውን የሚያዘልቅ ላይሆን ስለሚችል ይሄም ሌላኛው ችግር ነው። ሌላው አተቅሲሩ ፊ ጀንቢላህ ትዳር ደህና ሞቅ ያለው ቤት ልጆች ተወልዶበት ያለው ቤት የሚፈርስበት ምክንያት በአላህ በኩል ወይም ደግሞ ወንጀል በማብዛትም ትዳር ይፈርሳል ይላል። ወተሃውኑ ቢጧዓቲሂ ወንቲሻሩ ሙንከራት ፊ በይት ዘውጅያ ከልመዓዚፍ እንደ መጥፎ ነገር ቤት ውስጥ የፊልም ቤት የሐራም ቤት ከሆነ ያ ቤት ትዳሩ አይዘልቅም። ምክንያቱም ሸይጣን ተሰሉጥ ይሆናል የበላይ በመሆን ያንን ትዳር ለማፍረስ ትንሽ ነገር በተፈጠረ ቁጥር መገንፈል ይመጣል። ወይ እሷ ወይ እሱ ብቻ በዚሁ የተቀጣጠለው ሰዓት ይቅርብን ወደ ማለት ያደርሳል። በጃቢር ሐዲስ ላይ ነብዩ የተናገሩት አንድ መልእክት አላቸው። ኢነ ኢብሊስ አሉ የኢብሊስ ትልቁ ግቡ ትልቁ ስራው ምን እንደሆነ አዳምጡት። የድዑ አርሸሁ አለልማ አርሽ ማለት ዙፋኑን ባህር ላይ ነው የሚያኖረው። እዛ ሆኖ አዋኖች ግብረ አበሮቹ አሉት። እነሱን ወደ ስራ ያሰማራል። እንዲነግዱ እንዲያርሱ አይደለም። ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓብ ሰዒር ቃለ ረቢ ፈቢማ አግወይተኒ ለኡግየነሁም አጅመዒን። ገና ጠዋት የማለው የተገዘተው ነገር ቢኖር ለእኔና ለእናንተ ነው። ለሰው ልጆች ማሳሳት ትልቁ ስራው ስለሆነ ብቻውን አይበቃውም። አዋኖች አሉት። ያንን ሁሉ ወደ ስራ ሲያሰማራ ማታ ሪፖርት ሲቀበል ምን አረጋችሁ ይላል። ፈዓልቱ ከዛ 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 ይላል። አንተ ምን ማለት ይሄ ስራ አይባልም ይላል። አንዱ መጥቶ እኔ በሆነ ቤት ውስጥ ገብቼ በዛ በዚህ ብዬ ባልና ሚስትን አጣላሁ ይላል። አንተ ነህ የሰራህ ብሎ ና ወደ እኔ ጠጋበል ብሎ ይለዋል። ኒዕማ አንተ ተነህ ጀግና ይለዋል። እንዲህ አይነት ስራ የሚሰራው እንግዲህ ወንጀል የሚበዛበት ቤት ከሆነ ሸይጣን በቀላሉ ሊያፈርሰው የሚችል ቤት ይሆናል። ስትገባ ቢስሚላህ ብለህ ግባ፣ ቢስሚላህ ብለህ ብላ፣ አውዙ ቢላህ በል። ችግር ሲፈጠር ቶሎ ለማብረር የማትሞክር ከሆነ በቁጥጥር ውጭ ያደረገውና የናንተ ቤት መፍረስ ለሸይጣን ትልቁ ተልእኮ ትልቁ ስራ እሱ ስለሆነ አንዱም ይሄ ነው የሚለው። ስለዚህ ይሄም ሌላኛው ነው። ለዛሬ የመጨረሻ ላደርገው የሚችለው ይሄ ይሁንና ረጅም ነው እንትኑ አስባብ ጦላቅ ብዙ እናነሳለን። ከዛ ውስጥ ሌላው አልጊረቱል ሙፍሪጣ ከልክ ያለፈ ቅናትም ትዳርን እያፈረሰ ይገኛል። ሁለታቸው እንዳይተማመኑ የሚያደርግ እሱም እሷን አያምናትም፣ እሷም እሱን አታምነውም። እያንዳንዱ የሚያደርጉት ነገር ሁሉ ሸፍጥ ነው የሚሆንባቸው። መሸት አድርጎ ሲመጣ የት ሄዶ ነው ሌላ ነገር ውስጥ ነው የምትገባው። የሆነ ነገር ሲደረግ እንደዛ ነው የሚባለው። በጣም የበዛ ቅናትም ትዳርን እያፈረሰ ይገኛል። አንድ ሰው ከግቢያቸው የሚኖር ሰው የነገረን የሚያሳዝን በዚህ ደረጃ ሲገባ ቤት የሚስቱን ጸጉሯን ነው የሚዳብሰው እርጥበት ካለው ምን ሆነሽ ታጥብሽው በማለት አያችሁት። ይሄ ቅናት እንደዚህ አይነት ሰው ጋር እሷ መኖር አትችልም። እሱም ሲብስበት አልቃጠልም ብሎ ነው ጥሎ የሚወጣው። የባሰ ከልክ በላይ ያለፈ ቅናትም ሌላው ትዳርን እንዲፈርስ ከሚያደርገው ነገር ውስጥ ይሄ ነው። ዩቂዱ ናረል ፊትነቲ በይነሁማ ትንሽ ቀዳዳ ነው የሚፈልገው ሸይጣን። እዚያ ሄዳ ነው እዛ ሄዶ ነው እያለ እንዲህ አድርጎ ነው እያለ ነው የሚላቸው ሹክ የሚላቸው ዩሂ ሸይጣንም እኮ ሹክ ይላል። ስለዚህ ከልክ ያለፈ ጊራ ትዳርን ያፈርሳል። ጊራ በልኩ ታዘናል። ኢነ ሚነል ጊረቲ ማ ዩሂቡሁ አላህ ወማ ዩብጊዱሁ አሉ የአላህ መልእክተኛ። ከቅናት ውስጥ አላህ የሚወደው አለ፣ የሚጠላው አለ። አላህ የሚወደው ማፊ ሪባ ሲሆን ነው። የሚያጠራጥር ነገር ካለ እንዴት ራቁቷን ስትወጣ ወይም ደግሞ ከወንድ ጋር ስታገኛት መቅናት አለብን? ቤት ውስጥ ያልሆነ ነገር ስታያት ዝም ብለህ ግን በውሃ ቀጠነ በምክንያት ከየት መጣ በሚል ግን ይሄ አላህ የማይወደው ነገር ነው። ስንት ሰው አለ ስልኩን ቁልፍልፍ አድርጎ ስልኩን ውጭ ወጣ ብሎ ሲያወራ ይሄ ጊራ እኮ ነው። ስልኩን አትከፍትም፣ እሷ የእሷን ስልክ አይከፍትም።
ውስጥ ላይ ችግር አለ ብሎ ስለሚጠራጠርም ነው። ይሄንን ደግሞ መከታተልም አያስፈልግም። አንዳንዷ ከተኛ በኋላ ስልኩን ከፍታ ትጎረጉራለች፣ ጊራ ነው። እሱም እንደዛ ያደርጋል። ተይ የሱን ስልክ አትመልከት። አንተም ለምንድን ነው የምትደባበቀው? ስለዚህ የህይወት አጋርህ እሷ እስከሆነች ድረስ ቅናቱ በዚህ ደረጃ ከደረሰ አደጋ ነው የሚሆነውና በርካታ ትዳሮች በዚህ ምክንያት፣ በርካታ ቤቶች በዚህ ምክንያት ፈርሰዋል። በተለይ በእንደዚህ በተዋሱል ኢጅቲማዒ በማህበራዊ ጉዳይ በሆኑ በሶሻል ሚዲያ ጉዳይም የፈረሱ ቤቶች በጣም ብዙ ናቸውና እሷም ስራዋ እሱም መከታተል ነው። እሱም እንደዛው ነው። ካሜራ የሚገጥም አለ ቤት ውስጥ እሷ ሳታየው በቃ በእያንዳንዷ ነገር ላይ እንደምናየው ነው በየፊልሙ ላይ። የዚህን ያህል ደረጃ ከደረሰ እነዚህ ሰዎች አብረው እየኖሩ ቢሆንም እየኖሩ አይደለም። ነገሮቹ እየዋለ እያደረ ወደ መፍረስ የሚያስኬድ ነገር ነው የሚል ነው። የዛሬውን እዚህ ላይ ላቆየውና ቀጣይ ተመሳሳይ የሆኑ ምክንያቶች እጅግ አሳማኝ የሆኑ ናቸው። ለምንድነው እነዚህን የምናነሳቸው? እነዚህ ከግምት ውስጥ ገብተው ትዳርህን አታፍርስ ነው። በትንሹ በትልቁ በሚስት ላይ ቅናት አይደርብህ፣ በባልሽ ላይ አትቅኒ፣ እመኚው ትመንህ። በዚህ ሁኔታ ከሆነ ትዳሩ ይቀጥል። መኖር ቢሉት መኖር ነው ወይ መሄድ ቢሉት መሄድ ነው ወይ አይነት ኑሮ አትኑር። ይቹናት ዓለማችን፣ ይቹናት ቀናችሁ። ህይወትህን አታደፍርስ። ቤት ስትገባ እስከምትናፍቅ መሆን አለበት ቤትህን የምጠላ ኑሮውን የምጠላ እንዳትሆን ደስተኛ ሆነ ሊየስኩነ ኢለይሃ የተባለውን ዓለም ሊየሽቃ መሆን የለበትም። ብዙ ሰው ትዳሩን ዓለም ላይ ስቃይ የሆነበት ሰው ብዙ አለ። ለምንድነው ስቃይ የምታደርገው? ይሄ ዓለም ነው፣ ደስታ ነው። ከእናትህ ጋር ብትኖር በዚህ ደረጃ ተቻችለህ መኖር የማትችለውን አላህ በመሃል ያመጣውን ረህማ መወዳ በራሳችን ጊዜ እንዳናጠፋው ትዳሮች እንዳይፈርሱ እንዲቀጥሉ ማድረግ ከስር ያለውን ትውልድ ያንን እያየ እየቀና እንዲገፋበት ማድረግ ነው። አሁን ብዙ ሰው ከትዳር ወደ ኋላ እያለ ያለው ከፊት ያለውን እየፈርቶ ነው። ቤት ውስጥ የሚያየው ነገር እናትና አባቱ ጧት ማታ ንዝንዝ፣ ጧት ማታ ጭቅጭቅ፣ ጧት ማታ መገባበስ ሆኖ ሲያየው ትዳር ይሄ ከሆነ እንዴት እገባለሁ ብሎ ይፈራዋል። ስለዚህ የኛ የተስተካከለ ትዳር አለመሆን ከሳር ያሉ ልጆቻችንም ሌላ እንቅፋት እየሆነባቸው ያለ ስለሆነ ነው። ቀጣዮቹንም በቀጣይ ጊዜ የምናያቸው ይሆናል። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነ